የሰመር ቤተሰቦችን እናስተዋውቃችሁ። አባት ኤድዋርድ፣ እናት ኮኒ እና የ8 ዓመት ልጃቸው ቻርሊ። ይህ ቤተሰብ ሰላማዊ፣ በሀብት በገንዘብ የበለጸገ ፍጹም የሚባል የህይወት መስመር ያለው ነው። የሚኖሩበት ትልቅ ቤትና ያላቸው ፍቅር ለብዙዎች ቅናት ነበር። ግን አንዳንዴ ሰላም አሰልቺ ይሆናል። ይህ ሁሉ መረጋጋት ግን የሚቀረው ኮኒ ፖል የተባለ ወጣት እስክታገኝ ድረስ ነበር። ነገሩ እንዲህ ነው። አንድ ቀን የኒውዮርክ አየር እጅግ ተረብሾ ነበር። ነፋሱ በኃይል ይነፍሳል፣ መንገዱን በዝናብ እርሷል። በዚህ መሃል ኮኒ መንገድ ላይ ስትጓዝ ከተቃራኒ አቅጣጫ ከሚመጣ አንድ ወጣት ጋር ፊት ለፊት ትላተማለች። ፖል የተባለው ይህ ወጣት እቅፉን በሙሉ መጽሐፍ ተሸክሞ ነበር። የተሸከመውን መጽሐፍ ፊቱን ጋርዶት ፊት ለፊት ያለውን ሰው ማየት አይችልም ነበር። በግጭቱ ምክንያት የያዛቸው መጽሐፍት በሙሉ እንደ ቅጠል መሬት ላይ ተበተኑ። ፖል በሁኔታው ከመበሳጨት ይልቅ ለኮኒ ታክሲ ሊጠራላት ሞከረ፣ ግን አየሩ ክፉ ስለነበር አልተሳካለትም። በዚህ መሃል ኮኒ እግሯ ላይ ቁስል ደረሰባት ያስተውላል። አጋጣሚውም ለመቀራረብ በር ከፈተ። በአቅራቢያ ወደሚገኘው ቤቱ ገብታ ቁስሏን እንድትታጠበው ጋበዛት። ኮኒ ወደ ቤቱ ስትገባም በየቦታው የተከመሩ መጽሐፍትን አየች። ፖል የመጽሐፍ ነጋዴ መሆኑንም እዚያው ተረዳች። ፖል ቁስሏን እያከመላት ሻይ ቢጋብዛትም እሷ ግን ፍላጎት አልነበራትም። ይልቁንም ለልጇ ቻርሊ ለመደወል የሱን ስልክ ተበደረች። ልጇን ስልክ እያወራች እያለም ፖል ቁስሏን ለማቀዝቀዝ በእርጥብ ጨርቅ እግሯን በቀስታ መንካት ጀመረ። ይህ ያልተጠበቀ መቀራረብ ኮኒን ክውን ያደረጋት። ሰውነቷ ቢንቀጠቀጥም ግን አልተቃወመችውም ነበር። ምናልባትም ለአንድ ጊዜ ብቻ የሆነ አጋጣሚ ነው ብላ አስባ ሊሆን ይችላል። ከስልክ ንግግሯ በኋላ ኮኒ ያወራችው ሰው ልጇ መሆኑን በመናገር ባለትዳርና የልጅ እናት መሆኗን ለፖል በውል አሳወቀችው። ይህንን ያለችውም ፖልን ተስፋ ለማስቆረጥ ነበር። ግን ፖል አዳኝ ኮርማ ነው፣ በቀላሉ አይመለስም። ኮኒ ልትወጣ ስትል ፖል አንድ መጽሐፍ በስጦታ እንድትወስድ ጋበዛት። እሷም በዘፈቀደ አንድ መጽሐፍ መርጣ ጥቅሱን ጮክ ብላ አነበበች። ፖልም ተከትሏት እሱም ጮክ ብሎ አብሯት አነበበ በቃሉ። ኮኒም ወደ ቤቷ ተመልሳ ለባሏ ለኤድዋርድ ስለ ፖል እርዳታ ነገረችው። ኤድዋርድም በሁኔታው እየቀለደ መልካም ነው ወይ የምስጋና የወይን ጠጅ ልንልክለት ይገባል በማለት ጠይቃት። ኤድዋርድ በእሳቱ ላይ ጭድ እየጨመረ መሆኑን አላወቀም ነበር። በሚቀጥለው ቀን ኮኒ መጽሐፉን ስታነብ ከውስጡ የፖል የቢዝነስ ካርድና ስልክ ቁጥሩ ወደቀ። ኮኒም ለማመስገን ብላ ደወለች ወደ ፖል። እሱም በድጋሚ ወደ ቤቱ ጋበዛት። መጀመሪያ ላይ ብታመነታም በመጨረሻ ተስማምታ ሄደች። በአሁኑ ጊዜ ግን ኮርማው ፖል ቀድሞ ተዘጋጅቶ ነበር። ፖል ወጥመዱን ዘርግቷል። ዋናው ዓላማው አካላዊ ንክኪ መፍጠር ነበር። እንደገባች መጀመሪያ ኮቷን ሲያወልቅላት ጣቶቹን ከአንገቷ ዙሪያ በማሳለፍ ስሜቷን ቀሰቀሰው። በመቀጠልም ስለ መጽሐፍት እየተወያዩ አይኗን እንድትጨፍን በማድረግ እጇን ይዞ የተለየ ወለል ያለው መጽሐፍ እንድትነካ አደረጋት። ሁለቱም በመጽሐፉ ስሜት እየሳቁ ይበልጥ ተቀራረቡ። የኮኒ ጥንካሬም ቀስ በቀስ እየዛለ መጣ። አይኗን ከገለጠች በኋላ ሁለቱም ይስቃሉ። ነገሩ ሁሉ ያለቀ ቢመስልም ፖል ግን እጇን አልለቀቀም ነበር። እንዲያውም በይበልጥ አጥብቆ ያዛት። ኮኒ ሁኔታ ወዴት እያመራ እንደሆነ ስለገባት በትህትና ተሰናብታው ትወጣለች። ከዛም ቀጥታ ወደ ባሏ ወደ ኤድዋርድ ቢሮ ታመራለች። እዚያ ስትደርስ ባሏ ከስራ ባልደረባው ጋር ሲያወራ ታገኘዋለች። ባልደረባው ሲወጣ ልክ አዲስ እንደተጋቡ ጥንዶች ባሏን አጥብቃ ታቅፈዋለች። አዲስ ሹራብም በስጦታ መልክ ትሰጠዋለች። ኤድዋርድ ሙሉ እንዴት እንደነበር ሲጠይቃት እያዘጋጀች ባለው የጨረታ ስራ ተጠምዳ እንደዋለች ትነግረዋለች። ኤድዋርድም እንደ ቀድሞ ቀልድ አድርጎ ዛሬ ደግሞ ማን እንዳሽኮረመማት ይጠይቃታል። ሁለቱም በዚህ ተሳሳቁና ኤድዋርድ ስራውን ሲጨርስ አብረው ወደ ቤት ተመለሱ። እቤት ውስጥም ዕቃ እያጠበች እያለ ኤድዋርድ ኮኒ በሐሳብ ርቃ እንደነበር ያስተውላል። ሆኖም ግን ያየውን አይቶ ምንም እንዳላየ ያልፈዋል። በሚቀጥለው ቀን ኮኒ በድጋሚ ፖል ቤት ትገኛለች። በዚህ ጊዜ ግን መጽሐፍ እያነበቡ ወይም ቁስል እያከሙ አልነበረም፣ አብረው እየደነሱ ነበር። እየደነሱ እያለ ኮኒ ለፖል አንዳንድ ግላዊ ጥያቄዎችን ታነሳለች። ይህ ደግሞ የነበረውን ድባብ ይበልጥ ልዩ አደረገውና በሁለቱም ቀስ በቀስ ወደ ጥልቅ ስሜት ውስጥ ገቡ። ልክ ሊሳሳሙ ሲሉ ግን ኮኒ ከውስጧ ከነበረው ኃይል ታግላ በማቋረጥ ወደዚህ መምጣቷና ከእርሱ ጋር መደነሷ ስህተት እንደነበር ነግራው መሄድ እንዳለባት ትገልጻለች። ፖልም በፍጹም ስህተት አይደለም ቢላትም እሷ ግን ባሏን በጣም የምትወድ ያገባች የተከበረች ሴት መሆኗን አስታውሳው ጥላው ትወጣለች። ሆኖም ግን ልክ እንደወጣች ኮቷን እንደረሳች ታስታውስና ልትወስድ ትመለሳለች። ፖል ይህንን ሁለተኛ ድል በከንቱ ሊያሳልፍ አልፈለገምና ወዲያው ከምድር ላይ አንጠልጥሎ አቅፋት። እሷም ወዲያውኑ በማራኪነቱ ተሸነፈች። ምናልባት የክንዱ ጥንካሬ ማርኳት ይሆናል ወይ ደግሞ በእውነት ወደዋለች። ዋናው ነገር ግን ሲያነሳት ምንም አልተቃወመችውም። እንዲያውም ሁሌም ስትመኘው እንደነበረ ነገር እጆቿን በአንገቱ ዙሪያ ጠመጠመች። ወደ አልጋውም ወሰዳት። ከዚያ በኋላ የሆነው መገመት አያዳግትም። በኋላ ላይ ወደ ቤቷ ስትመለስ በከፍተኛ የጥፋተኝነት ስሜት ተውጣ ነበር። በእሷና በፖል መካከል የተፈጠረውን እያሰበች ባሏን በመክዳቷ ክፉኛ አዘነች። ነገር ግን ወዲያውኑ ፊቷ ላይ ፈገግታ ታየ። ይህ ፈገግታ ደግሞ ድርጊቷን በእርግጥም እንደወደደችውና በውስጧ አዲስ የደስታ ስሜት እንደተፈጠረ ጠቋሚ ነበር።
በሚቀጥለው ቀን ኤድዋርድ ኮኒ አብሬው ሰራለሁ ካለችው ሰው ጋር ይገናኛል። ኮኒ ነግራው በነበረው ውሸት መሰረት ኤድዋርድ ኮኒና ባልደረባዋ በጨረታ ላይ ስራ አብረው እየሰሩ እንደሆነ አስቦ ነበር። እናም ኮኒ በቦብ ላይ ተሽኮርመም ያለው በላይ ቀለደችውን በማስታወስ ኤድዋርድ ከሚስቴ ጠንቀቅ ብሎ በቀልድ መልክ ይነግረዋል። ቦብ ግን ግራ ተጋባ። ኤድዋርድ ይህንን ለምን እንዳለውም አልገባውም። ምክንያቱም ቦብና ኮኒ በጨረታው ጉዳይ ለመስራት ፈጽሞ አልተገናኙም ነበር። የባሰ ደግሞ ቦብ ከከተማ ውጭ ሆኖ ገና መመለሱ ነበር። በዚህ ጊዜ ኤድዋርድ ኮኒ እንደዋሸችውና አንድ የተለየ ነገር እንዳለ ተረዳ። እርግጥ ነው አሁን ላይ ጥርጣሬው ቀላል ቢሆንም እርምጃ ለመውሰድ ወይም ከኮኒ ጋር ለማውራት በቂ አልነበረም። በሌላ በኩል ግን ኮኒ አዲስ የደስታ ምንጭ አግኝታለች። እሷና ፖል በፍጹም የማይነጣጠሉ ሆኑ። የፍቅር ግንኙነታቸውን በተለያየ መንገድ ማጣጣም ቀጠሉ። ኮኒ በፖል ፍቅር ክፉኛ አበደች፣ እርሱም እንደዛው። አንድ ቀን ምግብ ቤት ውስጥ ተገናኝተው በአደባባይ እንኳን ፍቅራቸውን ለመግለጽ ወደኋላ አላሉም። ነገር ግን ኮኒ የማታውቀው አንድ ነገር ነበር። በዚያው ምግብ ቤት ውስጥ የባሏ ጓደኛና የስራ ባልደረባ የሆነው ቢል ሁሉንም ነገር እየተመለከተ ነበር። ኮኒ ከፖል ጋር የምታሳልፈውን ጊዜ እጅግ ከመውደዷ የተነሳ ሁልጊዜም ወደ እርሱ ለመመለስ ብቻ ነበር የምታስበው። በዚህ ወቅት በእሷና በባሏ መካከል ምንም አይነት የፍቅር የወሲብ ግንኙነት እንዲኖር ፍላጎት አልነበራትም። የኤድዋርድ ጥያቄዎችን ሁሉ በተደጋጋሚ ትገፋ ነበር። የኤድዋርድ ጥርጣሬም ከዕለት ዕለት እያደገ መጣ። አንድ ቀን ወደ ጸጉር ቤት ሳሎን ቀጠሮ እንዳላት ነግራው ትወጣለች። ከወጣች በኋላ ኤድዋርድ በእርግጥም እዚያ መሄዷን ለማረጋገጥ ወደ ጸጉር ቤቱ ስልክ ይደውላል። ነገር ግን እዚያ እንዳልመጣች ሲነግሩት ጥርጣሬው ጣሪያ ነካ። በዚያው ዕለት ወደ ፖል ቤት እየሄደች ሳለ ሳሊና ትሬሳ ከተባሉ ጓደኞቿ ጋር ትገናኛለች። ትንሽ ጊዜ አብረው እንዲያሳልፉ በማለት አሳምነው ወደ አንድ ምግብ ቤት ይዘዋት ይሄዳሉ። እዚያ እንደደረሱ ኮኒ ለፖል ደውላ እንደምትዘገይ ትነግረዋለች። በዋናነት የት እንዳለች መረጃ እየሰጠችው ነበር። ሆኖም ብዙም ሳይቆይ ፖል እዚያው ምግብ ቤት ደርሶ ቀጥታ ወደ መጸዳጃ ቤት አመራ። ኮኒም ተከትላው ገባችና እንደተለመደው እዚያው መጸዳጃ ቤት ውስጥ እያበዱ ፍቅራቸውን ሰሩ። ከዚያ በኋላ ኮኒ ተስተካክላ ተመልሳ ከጓደኞቿ ጋር ተቀላቀለች። ፖልም ከደቂቃዎች በኋላ ወጥቶ ባንኮኒው አጠገብ ቆመ። ሳሊ ፖልን ስታየው በጣም አምሯት ከእርሱ ጋር ብተኛ ቅር አይለኝም ስትል ትናገራለች። ትሬስ ግን ወዲያውኑ አስጠነቀቀቻት። ያገባች ሴት መሆኗን እና እንዲህ አይነት ነገር ማሰብ እንደሌለባት አስታወሰቻት። ትሬሲም አክላ የራሷን ህይወት ተሞክሮ በማካፈል በህይወቷ ውስጥ ከሰራቻቸው ከባዶቹ ስህተቶች አንዱ ባሏን መክዳት እንደነበረ በግልጽ ተናገረች። ኮኒ ይህንን ሁሉ ስትሰማ እሷን ከፖል ጋር ያላትን ግንኙነት ብታቋርጥ እንደሚሻል ወሰነች። በሚቀጥለውም ጊዜ ከፖል ጋር ስትገናኝ ይሄ የድብቅ ግንኙነታቸውን እንዲያቆሙ ሀሳብ ብታቀርብም ፖል ግን ነገሩን አቅልሎ በማየት የተለያዩ እንደሆነ ልቡ በጣም ሁኑ እንደሚሰበር ይነግራታል። አንድ ቀን ኤድዋርድ እና ቢል በስራ ጉዳይ ክፉኛ ይጋጫሉ። ኤድዋርድ ቢል ለኩባንያው ታማኝ እንዳልሆነ በመክሰስ ከስራ ያባርረዋል። ቢል እንዳያባርረው ቤተሰብ እንዳለው ሲናገር፣ ኤድዋርድ ደግሞ የቢልን ቤተሰብ በሚነካ መልኩ ቃላት ወረወረ። ይህ ቢልን ክፉኛ ስላስቀየመው ጥሎት ከመውጣቱ በፊት ለኤድዋርድ የራስን ቤተሰብ በሚገባ ብትፈትሽ ይሻላል ብሎት ወጣ። ይህ ንግግር ኤድዋርድን ይበልጥኑ ጥርጣሬ ውስጥ ስለከተተው የግል መርማሪ ሚስቱ ላይ ለመቅጠር ተገደደ። በሚቀጥለው ቀን ኤድዋርድ ለስራ ጉዳይ ወደ ቺካጎ ሲያቀና መርማሪው ስራውን ጀመረ። ኮኒንና ፖልን በመከታተል አብረው ያሉባቸውን ፎቶዎች አነሳ። ኤድዋርድ በማግስቱ ሲመለስ መርማሪው ፎቶዎቹን አስረከበው። አሁን ኤድዋርድ ምን እየተፈጠረ እንዳለ ፍንትው ብሎ ታየው። በሌላ በኩል ኮኒ በተለይም የትሬሲን ንግግር ከሰማች በኋላ በራሷ ደስተኛ አልነበረችም። አንድ ቀን በመኪናዋ እየሄደች በሀሳብ ተወጥራ ሳለ ፖል ከሌላ ሴት ጋር በደስታ ሲሮጥ ታየዋለች። በንዴት ተከታትላ በመድረስም ከፖል ጋር ጸብ ተፈጠረች። ከፖል ጋር ኃይለኛ ጭቅጭቅ ውስጥ ይገባሉ። ፖልም ወደ ቤቱ አስገባት። ከዚያም በከፍተኛ ንዴት ግንኙነታቸውን እንዳቋረጠች ነገረችው። ልክ ልትወጣ ስትል ግን ፖል አስቆሞ በኃይል ሳማት። በመጨረሻም በከፍተኛ ስሜትና በኃይል ወሲብ ፈጸሙ። በዚህ ጊዜ ግን ኤድዋርድ ይህንን ሁሉ ከውጭ ሆኖ ይመለከት ነበር። ሲጨርሱ ኮኒ በንዴት እየተንጓለለች ወጣች። ውጭ የነበረው ባሏንም ፈጽሞ አላየችውም ነበር። ኮኒ እንደሄደች ኤድዋርድ ወደ ውስጥ ገብቶ የኮኒ ባል መሆኑን ለፖል አስተዋወቀው። ኤድዋርድ ለፖል አንዳንድ ግላዊ ጥያቄዎችን አቀረበለት። ከዚያም የፖል አልጋ ተዘረክርኮ አየ። ወዲያውኑ ደግሞ ለኮኒ በስጦታ መልክ የሰጣት የበረዶ ጌጥ እዚያው ክፍል ውስጥ ተቀምጦ ተመለከተ። ይህንን ሲያይ ኤድዋርድ ንዴቱን መቆጣጠር ስላቃተው ያንኑ የበረዶ ጌጥ አንስቶ ፖልን ጭንቅላቱን ደጋግሞ ይመታዋል። ኤድዋርድ ወደ ህሊናው ሲመለስ ግን ፖል ህይወቱ አልፎ ነበር። አስክሬኑን ሸፍኖ በመኪና ውስጥ አስገባና በዚያው ምሽት አስክሬኑን ማንም በማያውቀው ቦታ ወስዶታለው። በሚቀጥለው ቀን ፖሊሶች የፖልን መጥፋት ተከትሎ ወደ ኮኒ መኖሪያ ቤት ይመጣሉ። ኮኒ በዚያን ወቅት ነበር ፖል ቤተሰብ እንዳለው ያወቀችው። በዚህም የተነሳ ከፍተኛ የክህደት ስሜት ይሰማታል። ሆኖም ለፖሊሶቹ እውነቱን ከመናገር ይልቅ ጉዳዩ ከመጽሐፍ ንግግር ውጪ እንዳልሆነ በመንገር ዋሸች። በሚቀጥለው ቀን ግን ፖል ሞቶ መገኘቱን የሚናገር መርዶ ሰማች። ኮኒ ለፖል ሞት ደንታቢስ ሆና ለመቅረብ መሞከሯ ፖሊሶቹን ይበልጥ
ያጠራጥራቸዋል። ኤድዋርድ ግን ሁኔታውን በብላት በማለፍ ጥርጣሬውን አረገበው። ውጥረቱ ይበልጥ የጨመረው ኮኒ የባሏን ልብስ ስታጥብ በኪሱ ውስጥ የእሷንና የፖልን ፎቶዎች ስታገኝ ነበር። ኤድዋርድም ሁሉንም ነገር እንዳወቀ በዚያች ቅጽበት አወቀች። በዚያው ምሽት ከጓደኞቻቸው ጋር እራት እየበሉ ሳለ ኤድዋርድ ፖልን የገደለበትን ያንኑ የበረዶ ጌጥ በቤታቸው ውስጥ በነበረበት ቦታ ስታየው ባሏ ነፍሰ ገዳይ መሆኑን አረጋገጠች። እንግዶቹ ከሄዱ በኋላም ባልና ሚስት ክፉኛ ተጣሉ። ኤድዋርድም በንዴትና በቅናት ተገፋፍቶ ፖልን መግደሉን አመነ። ኮኒም ባሏ ነፍሰ ገዳይ መሆኑን ስትረዳ በከፍተኛ ድንጋጤ ስቅስቅ ብላ ለቀሰች። በማግስቱ ግን ሁለቱም ሰላም መፍጠርን መረጡ። ኤድዋርድ የሰራውን ጥፋት አምኖ እጁን ለፖሊስ መስጠት ቢፈልግም ኮኒ ግን ቤተሰባቸው እንዳይፈርስ ስማቸውን ቀይረው ወደ ሜክሲኮ እንዲሸሹ አሳመነችው። አዲስ ህይወት ለመጀመር ተስማምተው በመኪናቸው ጉዞ ቢጀምሩ ፊልሙ የሚያበቃው መኪናቸው ልክ ፖሊስ ጣቢያ ደጃፍ ላይ ቆሞ ሲታይ ነው። ይህም ባልና ሚስት በህሊናቸው ወቀሳ እና በህግ መሃል ትልቅ ውሳኔ ላይ መቆማቸውን ያሳያል። የዛሬ ታሪካችን እዚህ ላይ ይጠናቀቃል። ቢኑ ሪካፕ